ጤና ይስጥልኝ እንደምን ሰነበትክ አቶ ብርሃን ስብሐት እንደምን ሰላም ላይ ተከበርከው ደህና ነው እንደምን እንዲሁ ላይ ጠፋ ሙና ነው እኔ አንድ ሰሞን አሞኝ ያልደወልኩኝ እንጂ አሁን ቢሰደር ደህና ነኝ እና ሰላም ነው በተረፈ ኮልቶም ቢሰደር የተመሰገነ ይሁን በመቀጠል የሰብኩት የዚህ ሰካራም ቄሶችን ለማከፋፈል የኢትዮጵያን ሕዝብ አጠቃላይ የኢትዮጵያን ይሁዶች ለማከፋፈል የሚያደርገው ድርጊት ሰካራም ተመልከተው ምን አይነት ጭንቅላት እንዳለው አሁን በፊቱም የማት ወርጀበት ነበር። እሺ ልና በሳምንቱ ያፈርሳል የማይረባ ባለጌ ነው። ተመልከሽ ቄሶቹን ለማከፋፈል የሚያደርገው ድርጊት በእውነቱ በጣም የሚያሳዝን ነገር ነው። እንደው በዚህ አንድ ቀን ደግፈው ስላየው እንደዚህ ያለው ቀጣፊ ሌባ እንደው ወለል ብትል ይሻላል። በሜት ኩነኔ መግባት ነው እዚህ ጋር መሆን ስየው በማውቀው ፈትፍ እየገባ ይህን ህዝብ ማከፋፈል ገሌ ቄስ ሌባ ገሌ ሰው ሌባ አለ ስድብ በዚህ ጥቁር ምላሱ ሌላ ነገር የለው ወይ እሱ አንድ ነገር በሃይማኖቱ ሆነ በተለያየ የሚማርበት አንድ ሰው የለው ዜሮ ነው። እስቲየው ስማው እንግዲህ እስቲ ስማው የማይረባ ዱርዬ ሰካራም እስቲየው እኔ እንግዲህ ያደረገ የለም ግን ያሳዝናል። እንዲያርጎ ህዝቡን ሲያከፋፍል ሲሳደብ አንዱ ሲክብ አንዱ ሲያድን እና እንዲህ ያለው ሰካራም ጋር እንደው በእውነቱ በጣም ያሳዝናል አለው። ሰላም ዋልልኝ ሰላም የሆናይም ሰላም ባይ ወደ እንዴት ነሽ?